ከዚህ በፊት ስለ ቦሎ አፕ የአከፋፈትን እንዴት እንደሆነ አሳይቻችኋለሁ። አከፋፈትን ካሳያችሁ በኋላ ደግሞ በመቀጠል እንዴት አድርገን መጠቀም አለብን ሌቭል 1 እስከ ሌቭል 3 ባለውና ከሌቭል 3 በኋላ እንዴት ነው የሚለውንም አሳይቻችኋለሁ። አሁንም ደግሞ በመቀጠል ማሳያችሁ ዛሬ ኤክስቼንጅ እንዴት ማድረግ አለብን፣ እንዴት አድርገን ሌቭላችን ማሳደግ አለብን የሚለውን ነው በግልጽ ማሳያችሁ። ጥርት ባለ መልኩ አሳያችኋለሁ ማለት ነው። ልክ አሁን ኤጀንታችን ወይም ደግሞ እኛ የምናውቀው ሰው 50,000 ኮይን ለኛ ከላከልን በኋላ ዳይመንዳችን ላይ 60,000 በላይ ሲኖረን እንዴት አድርገን ነው ኤክስቼንጅ ማድረግ የምንችል የሚለውን ልክ ቀስቱን ካደረኩታይ ወደ ዳይመንድ እንገባለን። ወደ ማመለከታችሁ ዳይመንድ የሚለው ላይ ከገባን በኋላ ልክ ዳይመንድ የሚለውን ከተጫንን በኋላ የሚመጣልን ያው ኮይናችን 50 ኮይን ብቻ ነው ያለን። ዳይመንዳችን ወደ ኮይን ኤክስቼንጅ አድርገን ከዛ ለሌላ ሰው ጊፍት ስንሰጥ ነው ሌቭላችን ግሬድ አፕ እያለልን የሚሄድ ማለት ነው። ሌቭላችን ከፍ እያለልን የሚሄድ ልክ ኤክስቼንጅ አድርገን ለሌላ ሰው ስንጋብዝ ነው ማለት ነው። እንዴት አድርገን መጋበዝ እንዳለብን አሁን መመልከት እንችላለን ማለት ነው። ዳይመንድ የሚለውን ነክተን ከገባን በኋላ ዳይመንድ የሚለውን ምልክት ከነካን በኋላ ኮይናችን 61176 ነው። 61176 ነው ኮይናችን። የመጀመሪያው ባንክ ነው፣ ቀጥሎ ያለው ትሬድ ነው፣ በመቀጠል ኤክስቼንጅ ነው። ኤክስቼንጅ የምትለው ፓርት ላይ እናደርገዋለን ማለት ነው። ኤክስቼንጅ የምትለው ፓርት ላይ እናደርገዋለን። ኤክስቼንጅ የምትለው ፓርት ላይ ካደረግን በኋላ ማክሲመም የምትል በቢጫ ምልክት አለች ማለት ነው። ማክሲመም የምትለውን የቢጫ ምልክቷን መንካት አለብን ማለት ነው። ማክሲመም የሚለውን የቢጫ ምልክቷን ስንነካ ኤክስቼንጅ ማድረግ የሚቻል 10,000 ስለሆነ ኤክስቼንጅ የሚያደርግል ከታች እንትን አለ፣ ማኑዋል አለ፣ መመሪያ አለ። ልክ 61176ቱ 60,000 ብቻ ከታች ላይ ይመጣልናል። በቶታል 55,200 ይሆናል ማለት ነው። ልክ በዚህ መልኩ ማክሲመም የምትለውን ከነካም በኋላ ማለት ነው። ከዛ ኤክስቼንጅ የሚለውን እንነካለን ማለት ነው። ይሄ ከመጣልን በኋላ ኤክስቼንጅ የሚለውን እንነካለን ማለት ነው። ልክ ኤክስቼንጅ የሚለውን ከነካን በኋላ ኮንፊርም የሚል ይመጣልናል። ልክ ኮንፊርም የሚለውን እንነካለን ማለት ነው። ልክ አሁንም በድጋሚ ኮንፊርም እንላለን። በመቀጠል ጎባግ ይላል። ጎባግ የሚለውን ስንነካ ልክ እንደዚህ፣ ከዛ ኮንፊርም እንላለን። አሁንም ኮንፊርም እንላለን። ባክ የምትለውን ከላይ እንነካና እንመለሳለን ማለት ነው። ከላይ ባክ የምትለውን ስንነካ ልክ እንደዚህ ዳይመንድ ውስጥ ስሮ ይመልሰናል ማለት ነው። አሁን 61176 የነበረው ዳይመንዳችን 1176 ዳይመንድ ይቀራል ማለት ነው። ልክ እንደዚህ ብለን ከወጣን በኋላ አሁን እንግዲህ 55,280 ኮይን ብቻ ነበረች፣ 55,280 ኮይን ሆነልን ማለት ነው። በዚህ መልኩ ኤክስቼንጅ እናደርጋለን። ኤክስቼንጅ ያደረግነውን አሁን ግሬዳችን ለማሳደግ እንዴት መላክ አለብን የሚለውን ደግሞ አሳያችኋለሁ ማለት ነው። እሺ ለመላክ እንግዲህ ዳይመንዳችንን ኮንቨርት አድርገን ኮይናችን 55,280 ነው። እንግዲህ ምን ማድረግ አለብን? ወይ ፍሬንድ ወይ ፎሎ ወይ ደግሞ ፎሎዊንግ እኛ የምንከተለው ወይም ጓደኛችን ወይም አንዱ ላይ እንገባና ፕሮፋይሉን እንጫናለን ማለት ነው። እኛ መላክ ለምንፈልገው ሰው ፕሮፋይሉን ስንጫን ልክ በዚህ መሰረት ከታች ላይ ጊፍት የሜሴጅ ምልክትና ቪዲዮ ኮል የሚል ይመጣልናል። እኛ የምንነካት የጊፍት ምልክቷን ያሳየዋችሁን ያችን እንነካታለን ማለት ነው። እንግዲህ ምን ይመጣልናል? በዝርዝር ሆስት፣ ኖርማል እና ደግሞ ባግ የሚል መጨረሻ ላይ የሚመጣልንን ታዩታላችሁ በዝርዝር። እኛ ኖርማል የሚለውን እንጫናለን። ከዛ ስክሮል እያደረግን ወደ ላይ እናደርጋለን ማለት ነው። እሺ ምን እንፈልጋለን? ሞካ ኮፊ ይልና ባለ 50,000 ኮይንስ የሚለውን እንጫናለን ማለት ነው። ልክ ሞካ ኮፊ የምትለውን ከተጫን በኋላ ያት ተጭነናታል። ልክ እንደዚህ አድርገን ቢጫ ምልክቷ ከመጣችልን ሴንድ የምትለውን ሴንድ እንላለን ማለት ነው። ያው ይሄን ይመስላል። የቴክስት ምልክቱ በዚህ መሰረት ይመጣልናል። እንደላክን አሁን ፕሮፋይሉ ላይ እንመለሳለን። በዚህ መሰረት የተቀበልነውን ኤክስቼንጅ አድርገን እንልካለን ማለት ነው። ጥያቄ ካላችሁ ባስቀመጥኩት ዩዘር ኔም ወይም ደግሞ በአይዲው መሰረት በመግባት መጠየቅ ትችላላችሁ። ማንኛውንም ጥያቄ ችግር የለውም። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ለሌሎችም እንዲደርስ አድርጉልኝ። ባይ ባይ።